ሄሎ ህይወትሽ በእጄ ላይ ነው። ምንድነው የምታወራው? ማን አንተ ደግሞ? ያንቺ ህይወት ብቻ ሳይሆን የቤተሰቦችሽም ህይወት እጄ ላይ ነው። ስልክሽን ክፈቹ። ሰላም፣ ኧረ ቶሎ በይ በእናትሽ፣ እየጠበኩሽ እኮ ነው። እኔ መጠበቅ እንደማልወድ እያወቅሽ። ሰን ፈርቻለሁ። ምን ሆነሽ ነው? በጣም ፈርቻለሁ። ደህና ነሽ? አይደለሁም። ምን ተፈጥሮ ነው? የሆነ ሰው ህይወትሽ በእጅ ላይ ነው ብሎ ይህንን ላከልኝ እና ይሄ ያለፈ ነገር እኮ ነው። ሰን ከወንድ ጋር ያደረግኩት የብልግና ቪዲዮ እኮ ነው። ከአንድም ሁለት እኮ ነው። የምርህ ነው? ቪዲዮ ተቀርጾ ከሁለት ሰዎች ውጭ ያሉ ሰዎች ስላዩት ነው እንጂ ብልግና የሆነው ማንም በየቤቱ የሚያደርገው ነገር ነው። ሰን አልገባህም መሰለኝ። እኔን እኮ ነው። እንደ ትናንት ስህተታችን ቢሆንማ ማንም ሰው ቁሞ አይሄድም ነበር። ምድርም ሰው አልባ ትሆን ነበር። እሱ ትናንት የሆነ ነገር ነው እና ከትናንት ጋር አብሮ ተቃጥሏል። አሁን ደግሞ የኔ ፍቅረኛ ነሽ ነይ